ሴስኮ ምን አይነት ግብ ያስቆጠረው በመብርሃን ስም ምን አይነት አሲስት ነው ብሩኖ ፈርናንዴዝ ያደረገለት ባየር በራሪ አጥቂ አተምን ያንጉሉ ወዳጅ ከተደፋሽ ዲሬክቱ ጃይክ ባጃባቴ ወያላስ ከመጨና መለከልተው በፍርዳት አግኝቼ ልለቀነው እንዴ እለቀልታለሁ አባቴ ማሸነፍ እየተቻለ ማን ይሸነፋል ወያላ ለራሱ ቋጥርን ያልሰማም ይሄ ነው ማንቼ ይሄ ነው ለኔ ማንቼ ወያላው ስለሚቻል አባቴ እንኳን በቀይ ወጣ እንኳን ፔናልቲ ተሰጠ 3 ነጥቤን ወስጃለሁ ሶስተኛ ያለው ቲም ነኝ ታከብረኛለህ ገባረ እንኳን በቀይ ወጣ ምን ብላችሁ ቪዲዮ እንደምትሰሩ ስለማቅ ነው እንኳን ፔናልቲ ተሰጠ እንኳን በቀይ ወጣ ገብቶልሃል ለጥፈናታል ዝም በል አሁን ደግሞ ቀጣይ ቋጠሮ ደግሞ ለቼለው ድብን ዳርገን እንቋጥራለን ይሄ ነው ማንቸስተር እንዲህ ተሰብስበን እንዳማረብን እያየነው አይደል እንዳማረብን ግሎሪ ማን ዩናይትድ ደጋፊ አሁን እንስማማ በቃ ኦፊሻሊ ማለት ነው አሸነፋላ እንኳን ደስ አለ በቃ አሁን እንዳቋጥርብኝ በቃ አሸነፋል ቶፕ 3 ገብታል እንኳን ደስ አለ እንኳን ለዚህ ክብር አበቃ አሁን ዝም በለው ዶርበል ካጠገቤ ነው ከቻልክ ማለት ነው እኔ አልቋጥርብም እኔ ትቻለሁ ቶፕ 4 ጨረስ የምሬ ነው ማለት አሁን ግን ቼልሲ ላይ እንዳትወግማ ፍታ በቃ ፍታ የተርፌ ደጋፊ መፍታት አለበት ይፍታለ በራሳችን ምንም ፈታም አልፈታም አንሰማ ፍታ የተርፌ ደጋፊ ፒስ ዋናው እሱ ነው የሚያስፈልገው ይመቻችሁ ወንዝ ዳር መቀደስ ሴጣን ለመቀስቀስ ብለዋል ሴጣኑ ተነስቷል 26 ከገባ ብቸኛው የማሸነፍ 100% ጉዞ ያለው ማንቸስተር ዩናይትድ ይባላል ያራዳ ልጅ ገና ነው የፕሪሚየር ሊግ ቡድን ነው አሁን ብድግ ያለ ይመስላል ከካሪጋ ቀደም ብሎ ወደ ፕሪሚየር ሊጉ ጎራ ብለው ቢሆን ኖሮ ያራዳ ልጆች ምናልባት ማንቸስተር ዩናይትድ አሁን ከሶስተኛም ወደ ላይ ከፍ ሊል የሚችልበት ፓርት በጣም ብዙ ነው ማለት ነው አዲስ አሰልጣኝ ስለሆነ ሞቲቬሽን እንዳትል ያራዳ ልጅ 7 ጨዋታ ያለ ምንም ነቅነቅ ነው ወደፊት ብቻ እንጂ ወደ ኋላ አላቅም አንድ ኮስታም ጋር ነው አቻ የወጡት ያራዳ ልጅ እንጂ ከዛ ወደ ውጪ ነው ዩናይትድ ከመጣ ደግሞ ወደ ኋላ የሚባል ነገር አቅም ያራዳል ስለ ሲቲ አውርተናል አይደል ሲቲ ላይ ከሆነ ነው ዩናይትድ ደግሞ ከመጣ 1 አመት አይደለም 2-3 እንዲህ ነው የሚጎርፈው ነው ማለት እና ምናልባት አይታወቅም የመጡበት ሜንታሊቲ እጅግ በጣም አስገራሚ ነው እየሄዱበት ያለው መንገድ ምንም አይነት ወደ ኋላ የሚባል ነገር የለም ከመመራት ተነስተው ነው ማሸነፍ የቻሉት በዚህም ጨዋታ ማለት ነው ማንቸስተር ዩናይትድ እና ካሪክ እጅግ በጣም አስገራሚ እንቅስቃሴ ላይ ናቸው እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ አዳዲስ ሰዎች ፎሎ በማድረግ ተቀላቀሉ በደም ሼር ኮፒ ሊንክ መደረግ እንዳይረሳ ይመቻችሁ ጎረቤት ይላል ማንቸስተር ሲቲ እና ማንቸስተር ዩናይትድ አልተቻሉም ማንቸስተር ዩናይትድ እና ቤንጃሚን ሼሽኮ አልተቻሉም አንተ በስማ በብሩኖ ፈርናንዴዝ እና በሼሽኮ ኮሚኒኬሽን ቀን ነው በደንብ የሼሽኮ አሰልጣኝ ካሪክ አይደለም ብሩኖ ፈርናንዴዝ ደግሞ በቃ የሚጥልለት ኳስስ በየስንቴ ገጨ በስተመጨረሻ አሪፍ አርጎ ጣለለት የሚገርም ቴስታ ማለት የሼሽኮ ቴስታ ራሱ ሹት ፓላስ እርሊ አግብቶ በአራተኛ ደቂቃ ለክሮ የሚባለው ልጅ ቴስታ አግብቶ ጥቅጥቅ ብለው ሲከላከሉ ነበር ፈርስት ሃፍ እንደዛው ይዘው አስወጥቷቸው ሰከንድ ሃፍ ግን አልቻሉም ኩኒያ ሹልክልክ ብሎ ሊያመልጥ ሲል ላክሮ የሚባለው ራሱ ያገባው ልጅ ወደ ኋላ ይዞ ጣለው ፔናልቲ ከቀይ ካርድ ጋር ብሩኖ ፈርናንዴዝ ፔናልቲውን ያገባው ከዛ ሼሽኮ የሚገርም ቴስታ 2-1 ማለት ነው ሶስተኛ ያራዳ ልጅ ሶስተኛ ደረጃን ተቆጣጣረሻል ይመችሽ አሁን እንዲህ ነው መገፊ እኔም ሎርድም አልችልም ማለት ነው ካልሆነ ደግሞ እንደ ሐሳብ አርሰናልን በጊዜ እንቀበላቸውና ሁለተኛንም ቦታ ተቀበሏቸው እንዴ አቋማ አባቴ ትቀልዳለ እንዴ እኛ እየቋጠር እንዴ ነው ነጥብ ምጥለው ምን ሆነሽ ነው ጎረቤቴ እንኳን ደሳለሽ ኮንግራ ለማንኛውም ካምባክ ተሰርቷል ይሄም የሚቻለው በማንቸስተር ከተማ ክለብ ብቻ ነው ለማንኛውም እንኳን ደስ አላችሁ ብለናል ብሩኖ ፈርናንዴዝ ምን አይነት ተጫዋች ነው ግን አረ ይችላል በእናታችሁ የምር ይሄ ለሆዬ ግን የሆነ ነገር ይገባዋል የምር ነው በጣም ነው የሚያሳዝነኝ ማለት
ዘባዩ ምናምን ይላል እንጂ ሰው ማለት ነው ብቃቱ የሆነ ነገር ይገባዋል። ግን ያው አሁን እድሜው እየሄደ ነው ያሳዝናል። ግን በቃ ይሄ ደግሞ ያ ምንም አለመብላቱ ምርጥ ተጫዋች ከመሆን አያግደውም ቢያስባለሁ። ፔናልቲው ትንሽ አከራካሪ ነው፣ አጨቃጫቂ ነው። ከሜዳ ምንድነው ከፔናልቲ ቦክስ ውጪ ነው ምናምን የሚባል ነገር አለ። ዋናው ግን ቋጠሮ ተሳክቷል። አሁን ወደ ዋናው ቋጠሮ እንዞራለን። ቼላ እንግዲህ አንቺ የለንደን ቀበጥ የፓርቲ አፍራሽ ማለት ነው የሆነ ነገር ካንቺ እንጠብቃለን። ከሞን ብሉስ ለንደን ኢዝ ብሉ እንጠብቃቸዋለን። ይመቻችሁ። አቋማ ስራ ላይ ነው፣ ስራው ይቀጥላል። ምን አይነት ከምባክ ነው? ሴስኮ ለምንድን ነው እንደዛ የሚዘለው? ማን ይሄ ያስፈራል። ከምባኩም ያስፈራል፣ ዩናይትድም ያስፈራል። ጉዳዩ አይደለም ተመራ አልተመራ። ይሄ ነው ትክክለኛ ዩናይትድ ሜንታሊቲ። ይሄ ትክክለኛው ዩናይትድ ሜንታሊቲ ነው። መመራቱን ላይ ያሳስበው። ምን አይነት ከምባክ ነው አባቴ! ቶፎር በቃ ታውቋል። ያልታወቀው አምስተኛው ነው። አራቱ ታውቋል፣ አምስተኛው አልታወቀም።